ጆሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። ጃኒ እኔ አደንቅ ነበር ወድ ነበር። ዛሬ የለበስከው ልብስ የቡሽቲ ልብስ ነው። ኢቫን የምትባይ ወይኔ 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 አይነ ምድር ነው የምትመስኝ። እጅግ አሳፋሪ ነገሮች የታዩበት የዘንድሮ ቲክቶክ ክሬቲቭ አዋርድ። ሰላም ውድ የወጌ ቲቪ ተከታታዮች፣ የዘንድሮ ቲክቶክ ክሬቲቭ አዋርድ እንግዲህ በጣም ብዙ አወዛጋቢ ነገሮች ነበሩት። እጅግ በጣም ትልቅ ፉክክር የታየበት በዩቲናስ እና በአዶናይ መካከል የነበረው ፉክክር ነበረ። እዚህም አዶናይ አሸናፊ ሆኖ የመኪናው ሸላሚ ሆኗል። ዛሬ እኔ የመጣሁት ስለ ሽልማቱ ላወራችሁ አይደለም። ነገር ግን እዛ ሽልማት ፕሮግራም ላይ አንዳንድ ሰዎች ለብሰውት ስለመጡት አንዳንድ አሳፋሪ አለባበስ ነው ማለት ነው። በመጀመሪያ የምናየው ኢቫንን ነው። ኢቫን እንግዲህ ታውቋታላችሁ፣ ከዚህ ቀደምም እንዲህ ለብሳ መጣለች። እና እንዲህ ራቁቷን መጣለች ኢቫን ኢድሪስ። ራቁቷን መምጣቷ ብቻ አይደለም ይሄ በጣም የሚያሳፍረው፣ ለዚህ አለባበስ ምን ያክል አወጣሽ ተብላ ተጠይቃ የመለሰችው መልስ ነው። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው፣ አለባበስሽ በጣም ነው የሚያምረው። ይሄ ምኑ ነው የሚያምረው? የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። 3 ሚሊዮን ብር ሰማችኋት አይደል? በጣም የሚያምረው በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ እና በጣም አሳፋሪ ነው። እና እንዲህ ራቁት ለመውጣትም 3 ሚሊዮን ብር ያስፈልጋል ማለት ነው። እና በጣም ነው የሚያስጠላው። ሌላኛው እንግዲህ የጃኒ አለባበስ ነው። ጃኒ ሴቷ ሳትሆን የወንዱ ማለት ነው። ቆይ ፀጉሩ ይሁን ልብሱ ምናምን ሱሪው ምናምን ይሁን ቦርሳው ምንድን ነው? እና አንዳንድ ሰዎች ምን ችግር አለው ፋሽን ነው፣ ብዙ ጊዜ ውጭ ሀገር ስለኖረ ብዙ ፋሽኖችን ያውቃል፣ ፋሽን ነው የተለየ ነገር የለውም ይላሉ። ሌሎች ደግሞ እንዲህ አይነት አለባበስ የለም ሞር ወደ ሴት ያደላ ነውና ከሌላ ነገር ጋር ለማያያዝም ሞክረዋል። እና ሌላኛው ጆሲ ነው። ጆሲ ደግሞ እንዲህ ቀይ በቀይ ቫላንታይንስ ዴይ ይመስሏል። ከዛ ደግሞ የነ ክራንክ አለባበስ አለ። ጆሲ ዛሬ የለበስከው ልብስ በጣም ነው የሚያስጠላው። የምር የቡሽቲ ልብስ ነው የሚመስለው። ቀጣይ ለማን እንላክ? ጃኒ የምትባለዋ ሴቷ ሳትሆን ወንዱ ጃኒ እኔ አደንቅ ነበር ወድ ነበር። ዛሬ የለበስከው ልብስ የቡሽቲ ልብስ ነው። እንትን ጃኒ የምትባለው። ቀጣይ ኢቫን የምትባይ ወይኔ 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 አይነ ምድር ነው የምትመስኝ። ኢቫን አይነ ምድር ነው የምትመስኝ። በቃ እንዲህ ካካ ነው። ምን አይነት ልብስ ለብሰሽ ነው ሄድሽው? ኢቫን የምትባይ በጌታ በኢየሱስ ክርስቶስ ኢቫን አንደኛ ወረስት ልብስ የኢቫን አልዲናክ ናንጡምጡምጡም ቡሽቲ ይሄ መሃሉን ከፍተሽ እግዚአብሔርን በጣም ነው የሚያስጠላው የኢቫን። ከዛን የጆሲ እግዚአብሔርን ፒኮክ መስለን ሄድከው ቤተ መንግስት በርጋ ያለውን ፒኮክ መስለን በእውነት ውጭ ሀገር ብትሆን የቸኮለ ይደክላል ጆሲ። ከዛም በኋላ የእንትና ጃኒ ወንዱ ጥቁር በጥቁር አረ በኢየሱስ ክርስቶስ አረ በመድኃኔዓለም ስለ ቅዱስ ሚካኤል አረ ፋሽንና መንቦራከክን እየለየን